ቤተሰብ ሰላም እንዴት ናችሁ? እና ያው ባለፈው በጣም የገረመኝ ነገር ይህ ቦታ ይታያቸዋል። ይህ ቦታውን አየር መንገድ ቤት ነው የሚባለው። እንግዲህ ቦሌ አየር መንገድ እዛ ጋር የሚሰሩት ሰራተኞች እዚህ ነው የሚኖሩት። እና በጣም አንድ ቆንጆ ልጅ ነበረች። ቤቱ እንኳን ራሱ ማሳየት እናንተ ይችላሉ። ቤቱ እዛ ጋር መጨረሻው ጋር ነው ያለው ማለት ነው። ይሄ ሁለት ታንከር ያለበት ቤት ነው። እና እዚህ ወደዚህ አካባቢ ስራ ቦታ ነበረ ይታያቸው ለምሳሌ ስራ እየተሰራ ያለው። ከዛ እሷን እዛ ቁጭ ብላ ነበረች። ቅዳሜ ትምህርት የለምና ከሰዓት አካባቢ ፀጉር እየተሰራች ብቻ ቁጭ ብላ ነበረች። ከዛ እኔም እሷን እያየው እሷንም ደግሞ እኔን እያየች ነበረ። እና በጣም ነው የሚገርመው። ከዛ እኔ ሳላስበው ደጋግማ እኔም ታያኛለች ማለት ነው ልጅቷ። ከዛ ግራ ተጋባው፣ ልብ በጣም ደነገጠ። እኔም ደጋግማ ያየዋት እሷን ታያኛለች ደጋግማ። ከዛ በቃ ብቻ የሆነ ነገር እንዳሰበች ለኔ ትዝ አለኝና ከዛ በቃ የሆነ ነገር እንደፈለገች በጣም ወዲያው ነው የገባኝ ማለት ነው። ከዛ እንግዲህ እንዴት ማድረግ እችላለሁ ብዬ ከዛ ከትንሽ ደቂቃ በኋላ እያሰብኩ ነበርና ከዛ በቃ ልብ በቃ ውልቅ አለ በዛው። በቃ የሚገርመኝ ነገር ማለት ነው። ከዛ ትንሽ ቆይቼ ተመልሼ አሁን ሳየው ወደዚህ ታኛለች እኔን። ከዛ እኔ ደግሞ ይሄማ የሆነ ነገር ያስፈልገኛል ብዬ አሰብኩና የሆነ ምን ላድርጋት ምናምን አልኩኝ። እንግዲህ አሁን ወደዛ ግቢ ለመግባት እሷ ጋር ለመሄድ ማይቢ ቤተሰብ ውስጥ ላይ ሊኖር ይችላል። ብቻ ፋዘር ማዘር ሊኖር ይችላል፣ ወይ ሲስተሮቹ ወንድሞቹ ሊኖሩ ይችላሉ። ግን ብቻ ግን እንዴት ሆኜ ልግባ እንዴ? በጣም ከባድ ነው። በዛው ደግሞ አጥር አለ፣ ጥበቃ አለ። እንግዲህ እንዴት ነው የማደርገው? ጥበቃ ደግሞ ወደ ታች አካባቢ ነው ያለው። ከዛ ብቻ የሆነ ሀሳብ መጣ ማለት ነው። በጣም ነው የገረመኝ ነገር ማለት ነው። ምን ብዬ አሰብኩኝ፣ በቃ አሁን አንድና አንድ አማራጭ ምን ማድረግ ስልክ ቁጥር መቀበል ነው አይደል? ስለዚህ ስልክ ቁጥሯን ለመቀበል ወሰንኩ ማለት ነው። ስልክ ቁጥሯን እንኳን ለመቀበል ቢያንስ ወደ ውስጥ መግባት አለብኝ። እኛ ራሱ እንኳን የምናወራው ድምጻችን እንኳን ራሱ አይሰማም። ራሱ አንዱ ድምጽ መስማት አንፈልግም። ለምን? ትንሽ ቦታው እርቀት አለ። የቦታው እርቀት ስላለው ምንም በጣም ከባድ ነው። እና የመጣ ሀሳብ ምን መሰላችሁ? በቃ በምልክት ማለት ነው ወረቀት ላይ እንደዚህ ጻፍና ብዬ በምልክት ነገርኳት ማለት ነው። በሩቅ ሆኜ ማለት ነው። እሷ ላይ ነው G+2 ነው ያለችው። ከዛ ወረቀት ላይ ጻፍና ቁጥሩን ላክ ብዬ ነገርኳት። ልጅቷ ደግሞ የመጨረሻ ያራዳ በቃ በስማ በጣም ጪስ ናት። በቃ ልጅቷ ሁሉም ነገር ያግባባት ያራዳ ልጅ ናት። እና ልጅቷን ጽፈሽ ስልክ ቁጥርሽ ላኪ አልኳት። ከዛ እሷ ደግሞ በዛ ባለችበት ቦታ ላይ ወደ ቤት ሮጣ ገባችና እሷም በቃ ወደቀች ማለት ነው። በኔ ፍቅር በቃ እኔ ምን ልበለው በዛው ቆመብኝ እንኳን ራሱ ለኔ ማለት ነው። የምር ነው የምላችሁ፣ እውነቱ ነው የማወራው። በጣም ነው የሚገርመው። በቃ አልቻልኩም። በቃ ልቤ አይኔ ሁሉም ነገር በቃ በሷ ላይ ሆነ ማለት ነው። ከዛ ስልክ ቁጥሯን በወረቀት ጽፋ ላከች ለኔ ማለት ወረወረች ማለት ነው። ይቅርታ አድርጉልኝ። ከዛ ወረቀቱን ወረወረች፣ ተቀበልኩኝ፣ ስልክ ቁጥሯን ያዝኩኝ። በዛው በቃ ቁጥሩን በዛው ደግሞ ተቸገርኩኝ። በቃ ስደውላ ብሎክ ታደርጋለች፣ ትዘጋለች። በቃ ምንድነው ነገሩ? ምን ሆና ነው እንዴ? እዛ ብዬ መጨረሻ ላይ ተርጋም ላይ እንትን ሲሞክረው ተርጋም ሰራና ጀመረን ጅንጀና ምናምን። ከዛ ደግሞ የኔ ቤት ደግሞ ያለው ወደዛ አካባቢ ወደ ነጩ ኮንዶሚኒየም ያለበት አካባቢ ነው ያለው። የኔ ቤት ይሄ ነው፣ ነጩ ኮንዶሚኒየም ያለበት። ከዛ አወራን ተረጋም ላይ ትንሽ ያወራን፣ ብዙ ነገር አወራን ምናምን። ከዛ በቃ እንደወደድኳት ነገርኳት። ስነግራት እሷም እሺ አለች። ተስማምተን ተቀጣጠርን። ከዛ ከተቀጣጠርን በኋላ ብዙ ነገር አወራን። ካወራን በኋላ ለምን ቡና አታፈይ ምናምን አልኳት። ከዛ አይ እኔ አይመቸኝም አለች። አይኩ ትምህርት ቤት ቅዳሜና እሑድ ስለሌለ እረፍት ስለሆናችሁ
ለምን ቢያንስ አንድ 15 ደቂቃ መተሽ እኔ ጋር ቡና አፍልተሽ ለምን አብረን አንጠጣም አልኳት። እዛ እሺ አለች። ተስማምተን ከዛ ከሰዓት እኔ ከስራ ወጣሁ። 7 ከወጣሁ ስራ ነበረ። ከዛ አልገባው ነበረና 8 ሰዓት ላይ እሷን ይዤ መጣሁት። ወደ ቤት ያስገባሁት ቡና ምናምን ተፈላ። ከዛ ብዙ ነገር ማውራት ጀመርን። ከዛ ስናወራ በጣም የሚገርመው እኔ ከዚህ በፊት እንደዚህ አይነት ነገር በቃ አይቼም አላቅም አድርጌም አላቅም አለች። ለምን አልኳት። እሷ ደግሞ 16 ዓመት ልጅ ናት። ለምን አልኳት። ለምን ስላ ደግሞ እሷ አይ እኔ እዚህ ግቢ ውስጥ ከግቢ ስለማልወጣው ከሄድኩኝ ከትምህርት ቤት ብቻ ስለሆነ እንደዚህ ነገር አላውቅም። እንደዚህ ነገር ደግሞ ማድረግ ምን አልችልም። በጣም ፈርቻለሁ አለች። ከዛ አረ ችግር የለም አዘለምድሻለሁ አልኳት። ቀስ ብዬ ትንሽ ብዙ ወሬ ካወራው በኋላ ትንሽ ናጋ ሳርጋት በቃ አትንካብኝ ምናምን ብቻ ብዙ ነገር ታወራለች። በቃ ጮች በቃ አትንካብኝ፣ እኔ እንደዚህ አይነት ነገር አልችልም፣ እኛ የተዋወቅነው ለዚህ ነው እንደምናምን ብላ ብዙ ፕሮሰስ አበዛች። ግን እኮ ፍላጎት ነበራት፣ ግን ከዚህ በፊት አድርጋ ስለማታውቅ ነገሩ አዲስ ስለሆነች ብላ ነው ማለት ነው። ከዛ ያው ቀስ ያልኳት ዳበስኳት። በቃ በጣም የገረመኝ ከዛ ቀስ ያርገ ማለት ነው ቅንጥሩ አካባቢ ትንሽ ነካ ሳረጋት በቃ ውይ ምናምን አለች። ከዛ ቀስ ያረኩኝ ብዙ ነገር አወራው። ከዛ በቃ አንድ ሳምኳት፣ እሷን ሳመች። የሚገርመኝ ነገር ከዛ ፋንቷ ምናምን ማውላለቅ ጀመረች። ከዛ ከላይ ወታች የገለባበትኩ በዳዋት ማለት ነው። በጣም ነው የሚገርመኝ።